የጊዮኮሬሽ የጎል ድርቀት አለቀ። ለ9 ጨዋታ ጎል ማስቆጠር ያልቻለው የአርሰናል ተጫዋቹ ቪክተር ጊዮኮሬሽ በሰሞኑን አትሌቲኮ ማድሪድን 4-0 በረመረመበት ጨዋታ 2 ጎሎችን በማስቆጠር ጉዞውን አስተካክሏል። ይህ ድል ደግሞ አርሰናል በቻምፒዮንስ ሊጉ 3 ጨዋታዎችን 3 ድል እንደቀጠለ ይገኛል። የጨዋታው ጎሎች ሁሉ ከረፍት ተቀይረው ከገቡ በኋላ ባሉት 14 ደቂቃዎች ሁሉ ገብተዋል። የጨዋታውን ጎሎቹን እንመልከት እስኪ። የመጀመሪያውን ጎል በጋብሪኤል ማጋሌሽ የተቆጠረ ሲሆን ከዲክላን ራይስ የመጣውን በግንባር ያስቆጠረው ሲሆን ሌላኛው ከቆመ ኳስ፣ ሌላኛው ደግሞ ቪክተር ጊዮኮሬሽ ሲሆን የጨዋታውን የመጨረሻ 2 ጎሎቹን አስቆጥሯል። የመጀመሪያውን ጎል ከቅርብ ርቀት ሌላ ኳስ በመቀበል ሁለተኛው ከጨዋታው መጠናቀቅ በኋላ ጊዮኮሬሽ ለጋዜጠኛው እንደተናገረው ለብዙ ጊዜ ጎል ማስቆጠር ባለመቀበሉ ቢሰማውም ቡድኑ ድል እያገኘ መሄዱ እንደቀጠለ አንድ መጠን አሳማኝ እንደሆነ እንደገለጸ ያሳያል። እንደተናገረው ከሆነ እስከዚህ ድረስ ረጅም ጊዜ ነበር፣ ነገር ግን ጨዋታዎችን እያሸነፍን ነው የምንመለከተው። ስለዚህ በዚህ አንጻር አስደሳች የሆኑ ወራት ነበሩ። እንደ ጎል አግቢ ተጫዋች ግን ጎል ማስቆጠር ትፈልጋለህ። 2 ጎሎችን ማስቆጠርና ይህ ድል ማግኘት አስደሳች ነው፣ ምክንያቱም ወዴት እንደምንገሰገስ ያሳየናልና ብሏል። የአርሰናል አሰልጣኝ ሆነው የማይክል አርቴታ አስተያየት ደግሞ እንገራችሁ። ማይክል አርቴታ ደግሞ ስለ ጊዮኮሬሽ ራሱን በራሱ የሚጫወትበት ከፍተኛ መስፈርት አለው፣ ነገር ግን እሱ ለቡድኑ የሚያደርግበትን አስተዋጽኦ በጣም የሚገርም ነው። እስቲ አርቴታ ያለውን እንገራችሁ። ይህ የሆነው የሚያምር ተከታታይ ጎሎችን ስላስቆጠረ ለዚህ ነው፣ ወደፊት እያመጣ ነው ብሏል። ሌሎች የጨዋታው ቁልፍ ነጥቦችን እንገራችሁ። አርሰናል ለዚህ ጨዋታ ሌላ ጎል ሳያስተናግድ ጨዋታውን አጠናቋል። ይህ ማለት በሁሉም ውድድሮች ባሉት 12 ጨዋታዎች 3 ጎሎችን ብቻ እንዳስተናገደ ያመለክታል። በሊቨርፑል የቅጣት ምት በሱቡዝ ላይ የተቆጠረበት ሲሆን በክፍት ጨዋታ ደግሞ አንድ በሃላንድ የተቆጠረበት ነበር። ሌላኛው ደግሞ በሻምፒዮንስ ሊጉ ጨዋታ 3 ጨዋታዎችን 3 ድል በማሸነፉ አርሰናል ከፓሪስ ሰን ጀርመን እና ከኢንተር ሚላን ቀጥሎ 3ኛ ደረጃ ላይ ይገኛል። አትሌቲኮ ማድሪድ ደግሞ በዚህ የውድድር ዘመን ከሜዳው ውጪ ድል ማድረግ ተስኖታል። በባለፈው ዓመት 97 ጎሎች ማስቆጠር የቻለው ጊዮኮሬሽ አሁን ላይ ከቡድኑ ጋር እየተግባባና የቡድኑ አጋሮቹን ለሱ በጣም ደስተኛ እንደሆኑ ማሳያ ነው። እስኪ በአሁኑ ደግሞ ስንት ጎል እንደሚያስቆጠር ኮመንት ላይ ጻፉ። ማርቲኔሊ እንደተናገረው ከሆነ ጊዮኮሬሽ በዚህ ውድድር ዘመን ከ40 ጎሎች በላይ ያስቆጥራል ብሎ ተናግሮ ነበር። በመጨረሻም በዛሬው ዜናችን ላይ ስለ አርሰናል ቡድን ድል በማድረጉ እንዴት ወደ አሸናፊነት እንደመጣ አይተናል። ለቻናላችን ቤተሰብ ከሆኑ ላይክ ማድረጋችሁ እንዳትረሱ። ለማንኛውም አዳዲስ መረጃዎች ቻናላችንን ሰብስክራይብ እያደረጋችሁ